መረጃዎች እንደሚጠቁሙት በኢትዮጵያ ከጠቅላላ የቆዳ ስፋት 2/3ኛው በቆላማ አካባቢዎች የተሸፈነ ነው። ከ15 ሚሊዮን በላይ ህዝብም በዚሁ አካባቢ ይኖራል ተብሎ ይገመታል። የቆላማ አካባቢ ለመስኖ ልማትና ለእንስሳት እርባታ የተመቸ መሆኑ ቢታወቅም አካባቢው በተደጋጋሚ በድርቅ የሚጠቃ በመሆኑ ማህበረሰቡ ህይወቱን በዝቅተኛ የኑሮ ደረጃ እንዲመራ አስገድዶታል። በኢትዮጵያ ቆላማ አካባቢዎች የሚገኙ የአርብቶ አደርና ከፊል አርሶ አደር የማህበረሰብ ክፍል ህይወትን ለማሻሻል የሚያግዙ ተግባራትን ለማከናወን ታልሞ ወደ ስራ የገባው የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ታዲያ በ7 ክልሎችና በአንድ ከተማ አስተዳደር ተግባራዊ እየተደረገ የሚገኝ ሲሆን በመቶ ሺዎች የሚጠጉ ዜጎችን በቀጥታ በሚሊዮኖች የሚቆጠሩ ዜጎችን ደግሞ በተዘዋዋሪ ተጠቃሚ እያደረገ ይገኛል። የሶማሌ ክልል በፕሮጀክቱ ተጠቃሚ ከሆኑ ክልሎች መካከል ተጠቃሹ ሲሆን በክልሉ 36 ወረዳዎች የተለያዩ ፕሮጀክት ተቀርጸው ተግባራዊ መደረግ ችለዋል። አርብቶ አደር የሆነው የአካባቢው ማህበረሰብ በተደጋጋሚ በሚከሰት የድርቅ አደጋ ተጋላጭ በመሆኑ ጥሪቱን አሟጦ ያፈራቸውንና እንዳይኑ ብሌን የሚመለከታቸውን እንስሳቶቹን ከዚህ አደጋ ለመጠበቅ በርካታ መስዋዕትነት ይከፍላል። ውሃ የኑሮ መሰረቱ ለሆነው የሶማሌ አርብቶ አደር በቀላሉ በማይገኝባቸው ወራት ግመሎቹንና ቀሪ እንስሳቶቹን ለማጠጣት ከቦታ ቦታ ለመንቀሳቀስ ይገደዳል። በክልሉ የመንዶይሌ አካባቢ ነዋሪዎችም ከ50 ኪሎ ሜትር በላይ በመጓዝ ግመሎቻቸውን ውሃ ማጠጣት የየዕለት ተግባራቸው እንደነበር ያስታውሳሉ። ምስጋና ለቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ይግባውና አሁን ላይ በመንደራቸው የተገነቡ የመጠጥ ውሃ ፕሮጀክቶች ከሰዎች ባለፈ እንስሳቶቻቸውንም ተጠቃሚ እያደረጉ መጥተዋል። ገና አልহামዱሊላህ ዋከኔ ገጌሊ ያአሪጊ አነጎን ኦን ወህቦ ዑነዱ ወህቦ ኩመትሪ ገዋከን አሪጊ ያመቀት ፈጣሪ መስገን ግመሎቻችንና እንስሳቶቻችን ውሃ ካላገኙ በህይወት አይኖሩም። የኛ ኑሮ የሚመሰረተው በውሃ ላይ ነው። መንግስታችን ረጅም ዓመት ይኑርና የውሃ ችግራችንን በተጨባጭ ቀርፎልናል። ከዚህ ቀደም በውሃ እጥረት ምክንያት ያሉትን እንስሳቶች በሙሉ በሞት አጥቻለሁ። የውሃ ችግር በደንብ ይገባኛል። የዚህ ውሃ መሰራት ብዙ ችግሮች ነው የቀረፈልን። አባጥ የወህያላ በመን ባንጉ ሰው ሀዳዮ ኮልበይ ኦን ሆሊሂ አዲ ዳን ኦት ኢዶ ሰጋሸና ኦን ባይገላይ meeshan wada ma jirin waxaan u aroori jiray waxaan ugu sokaysay quman meel yiraahdo wadadii cadayda haddana tawlan iyo dhagax buur baan ugu sokaysay dhagax buur wax biyo oo ka sokeeyay ma jiro ከዚህ ቀደም ውሃ ፍለጋ ቁመንና ደጋሃቡር የተባሉ ቦታዎች እስከ 50 ኪሎ ሜትር ድረስ በእግር ለመጓዝ እንገደድ ነበር። ይህም የ2 ቀን የእግር ጉዞ ይጠይቃል። ብዙ መከራ በውሃ ችግር አይተናል። አሁን ውሃም ተሰርቷል፣ መንገዱም ተሰርቷል። ኦምን ለበህ ቢን ቢኮም መቅናናያ በርክ ከተማው ሐራከተ ለጉሲ ደይደይኒያ ማርካ ይያዳ ሐገና ተውለና ቢየኖጉ ዳወይ ሐገና waxaan ugu dambay bushi wadadii cadad waa garan wax biyo ka sokeeyay maanaan hayn nolol ciidi aan soo marka dib badan ayaa meeshan ugu soo maray oo badan iyo silic badan iyo rafaad badan yaan ugu soo maray mudooyin badan yaanu silic aan ku soo jiray laakiin waanu ka baxnay xaggan ilaa wadada cad yaan biyo noogu xigtay xaggaana waxa noogu xigtay እዚህ ስኖር ከዚህ ቀደም ብዙ መከራና ችግር አይተናል። በመንገድና በውሃ ችግር ያየነው ፈተና የከፋ ነበር። በተለይ በዚህ አካባቢ ምንም አይነት ውሃ ባለመኖሩ አርብቶ አደሩ በከፍተኛ ስቃይ ውስጥ ኑሮን ለመግፋት ይገደድ ነበር። አሁን ላይ የውሃና የመንገድና መብራት የመሳሰሉ ችግሮች ተቀርፈዋል። ታይ አደይ ዱል አቦር ታይ አደይ ወዳ ታይ አደይ ay tahay biyaha guryaha dararka iyo dad badan oo mashruuciyo badan la siiyay waa alxamdulillah rabbil caalamiin waanu ku mahadinaynaa waanu fiicanahay alxamdulillah rabbil caalamiin waxaan u mahadinaynaa mashruuca ALRB የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ምስጋና ይግባውና የውሃ ችግራችንን ለመቅረፍ በአካባቢያችን የውሃ ፖንዶች ቢርካዎች ተገንብተዋል። እኛም ከቦታ ቦታ በመዘዋወር ከሚደርስብን እንግልትና ድካም አርፈናል። አሁን ላይ ተረጋግተን ኑሯችን እየገፋ እንገኛለን። የብልዕቡር
dararkii oo khatara biyihii oo nooga yimaada togii jarreed oo mundoylay la keenay ilaa bilcibuur naloo sii daayey የሰው ልጅ ጤና ወጥቶ የመግባት ሰርቶ የመለወጥ ቤተሰብንና ሀገርን የማገልገል ወሳኝ ቅድመ ሁኔታ ነው። በሶማሌ ክልል ከለውጡ በፊት በእጅጉ ተዘንግቶ ሳይሟላ የቀረ የህዝቦች ጥያቄ ቢኖር የጤና መሰረተ ልማት አንደኛው ነው። የእናቶችና ህፃናትን ሞት ከመቀነስ ባለፈ የዜጎችን ምርታማነት ለማሳደግ ጤናማ ማህበረሰብ መፍጠር አስፈላጊ በመሆኑ በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ተግባራዊ ከተደረጉ የመሰረተ ልማቶች መካከል የጤና ጣቢያ ተጠቃሹ ነው። kolkii hore rafaad badan baan mareynay ma aanan haysan dhakhtar wuxuu dhakhtarka iyagu ahaa dhagax buur ma aanan ku dhali jirin wax dhakhtar ah xarun caafimaad ma aanan ku dhali jirin waxaan ku dhali jiray xaafadaha የህክምና አገልግሎት ፍለጋ ብዙ ችግሮች አይተናል። እስከ ደጋሃቡር ድረስ 50 ኪሎ ሜትር በመሄድ ልጅ ለመውለድ እንገደድ ነበር። ምንም አይነት የጤና አገልግሎት ለማግኘት ረጅም ጉዞ መጓዝ ይጠበቅብናል። በዚህ ወቅት መንገዱን ለመጓጓዝ አመቺ ባለመሆኑ የታመመ ሰው አሊያም ነፍሰ ጡር ሴት ሆስፒታል እስክትደርስ ብዙ ስቃይ ለማየት ትገደዳለች። አንዳንዴም ብዙም ደም መንገድ ላይ ስለሚፈሳት ለሞት ይዳረጉ ነበር። waxaan ahayn jiray oo kale hadii la yiraahdo wada xumaan ahayn jirtay eega ambalaasta diyaar noo ah xaafadda naga soo qaadaysa markaan foolano markaan bukaan noqono xaafadda naga soo qaadaysa dhakhtarkeena keenaysa shaqaalaha አሁን ግን በቀበሌያችን ትልቅ ጤና ጣቢያ ተሰርቶልናል። በጣቢያው የህክምና ባለሙያዎች፣ አስፈላጊ መድኃኒቶችና አምቡላንስ የተሟላ በመሆኑ ችግራችን ተቀርፏል። እኔም የመጨረሻ ልጄን በዚህ ጤና ጣቢያ ነው የወለድኩት። አሁን ላይ እናቶችና አባቶች ደስተኛ ሆነዋል። ለልጆች አስፈላጊው ክትባትና ተጨማሪ ምግብ ማግኘትም ችለዋል። dhakhtarkii nadaafad oo qurux badan oo fiican baan ku dhalaa kulka adduunkii hore maanta anagu waxaan ahayn dad baadiye ah oo hadii la ilaaho ma cilaa jooga oo dhakhtar iyo tari iyo tan midna aan aqoon oo ninkii maanta ama bukooda ama xanuunsada ama qofkii ካሁን በፊት የአካባቢ ገጠር በመሆኑ በርካታ የመሰረተ ልማት ችግሮች ነበሩበት። የታመመ ሰው ሲኖር ሕክምና ለማግኘት በጣም እንቸገር ነበር። አሁን ይህ ጤና ጣቢያ ከተሰራ ወዲህ ችግሩ ተቀርፏል። ነፍሰ ጡር ሴት ወደ ሕክምና ጣቢያ በማምጣት በቀላሉ ማሳከም ችለናል። ኖሎሺ dadkii nolol hore una lahayn bay alxamdulillah bacaan ilaahay siiyay nolol una lahayn oo hore iyo alla siiyay marka waxa weeye maanta የህክምና ባለሙያዎችም የሚሰጡን አገልግሎት ጥሩ ነው። ምስጋና ድጋፉ ላደረጉልን ይሁንና አሁን በቀበሌያችን ከጤና ጣቢያው በተጨማሪ ብዙ መሰረተ ልማቶች አሉ። ከኔ ያው ተማንተ ልጅ አልሐምዱሊላህ ዓለሚ በትሉት ይችላል ቲፍ ዕልማን ትሉት ይችላል ubadkanagii oo aan isla fiicanay baan guriga ku laabanaa talaalka si fiican baan u qaadanaa oo loogu talaalaa ilmaha ambalaasta si fiican bay noogu shaqeysaa dhakhaatiirtu si fiican oo hufnaan oo dhagan nugul bay noogu shaqeeyaan ma aanan haysanin wado eega wadadii waan haysanaa waaga hore hooyadoo dhig baxaysa hadii lala ordo wada xumi bay dhexda ku soo dibanaysay eega wadan haysanaa እዚህ የጤና ባለሙያዎች በአግባቡ ያስተናግዱናል። የአምቡላንስ አገልግሎትን በቀላሉ ነው የምናገኘው። በመንደራችን ከልምድ አዋላጅ ወተን በሰለጠኑ የጤና ባለሙያዎች መውለድ ጀምረናል። በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት አማካኝነት ለተከናወኑልን የልማት ስራዎች ምስጋና ማቅረብ እፈልጋለሁ። ugu mahad celinayna xafiiska LRB wax qabadkeedii waanu aragnay waanu uga mahad celinaynaa in noo si ballaariyana waanu ka codsanaynaa wixii naga dhiman si biirko kale naloo dhiso naloo ballaariyo wixii naga dhiman qalameynta naloo dhammaystiro aad iyo aad baan uga mahad celinaynaa biyihii baan haysanaa oo noo qotay alxamdulillah wadadii bay noo samaysay oo noo haysanaa dhakhtarkii ከጤና ጣቢያው በተጨማሪ በመንገድ በውሃ በገንዘብና በተለያዩ ዘርፎች የሚደረጉልን ድጋፎች የመንደሩን ነዋሪዎች ኑሮ እያቃለሉልንና እያሻሻሉ ይገኛሉ። በተለይ የገንዘብ ድጋፍ ያገኙ የአካባቢያችን ነዋሪዎች በንግድና በግብርና ተሰማርተው ከስራቸው በሚያገኙት ገቢ ራሳቸውን ቤተሰባቸውን ማስተዳደር ችለዋል። አርብቶ አደሩ ከዚህ ቀደም ከነበረበት በርካታ ችግሮች በመውጣት የተመቻቸ ኑሮ እንዲኖር ፕሮጀክቱ እያበረከተ የሚገኘው አስተዋጽኦ እጅግ በጣም የላቀ ነው።
mise LRB wuu muuqdaa mid qarsoonna waa mid naga muuqda annaga waa mid noloshanadii wax ka bedeshay waa mid baahiyaadkanadii gaarka ah dabooshay waa mid waxaan ku dhahay aanu bulshadayga ka mid noqonay alxamdulilah waxaan rajaynaynaa inay noo siyaadiso aad baan uga mahad celinaynaa xafiiska LRB waad mahadsantihiin aad baan uga mahad celinaynaa marka intuu dhakhtarkeena uuna iman awal hore aanaan dhulka joogin maxaa la geen jiray ilaa meelma ilaa Addis Ababa ilaa meelma la geen jiray iyo ilaa inaga mataban baa la geen jiray eegana alxamdulilah rabbil caalamiin kii dumaree bukoora iyo kii macruufee bukoora iyo kii bukoora rab ይህ ጤና ጣቢያ ሳይሰራ በፊት በደጋህቡር በጅጅጋ አለፍ ሲልም አዲስ አበባ ድረስ የሕክምና አገልግሎት ለማግኘት እንጓዝ ነበር። በተለይ በቀላሉ በሕክምና የሚድኑ የጤና ችግሮችን በጊዜ ባለመታከማችን ለከፋ የጤና እክል ስንደረግ ቆይተናል። አሁን ትንሽ ህመም ሲሰማን በፍጥነት ወደዚህ ጤና ጣቢያ በመምጣት ሕክምና እናገኛለን። የጤናችንን ሁኔታም በየጊዜው ለመከታተል የጤና ጣቢያው መገንባት በጣም ጠቅሞናል። የጤና ተቋማትም የመጎብኘት ዝንባሌያችንን እያሳደግን መተናል። በተለይም ይህ ፕሮጀክት ምጥ ለያዛት ነፍሰ ጡር ሴት መፍትሄ፣ ለታመመ ሰው ደግሞ ፈውስ ይዞ የመጣ ስራ ነው። ፈጣሪ ይህንን ላደረጉ አካላት ያሰቡትን ያሳካላቸው። በተለይ በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አማካኝነት በመንደራችን ከጤና ጣቢያ ባሻገር በርካታ የልማት ስራዎች ተሰርተዋል። ይህንን መሰረተ ልማት ደግሞ መጠበቅና መንከባከብ የኛ ኃላፊነት ነው የሚሆነው። wixii amaanta daawan marka in lagu xamjaade marka saasaaso yaa meesha taala kolka farsamooyinka waxa macnaha jira in macnaha de wadanka iyo dhakhtarka laftiisa isagana in la dugsiyo oo la hanaaniyo oo deer loo dhiso oo qurux loo yeelo yaa iyana meesha taaladii waxa la balaariyay mashruuca LRB 2013 bilaabay adeega wuxuu adeegsiyaa bulshada 850 ayuu adeegsiyaa xarumaha iyo responsiga hoos yimaado waxa xashan responsiga hoos yimaado adeega uga faa'iideeyo oo xarun adeegyada ይህ ጤና ጣቢያ በ2020 ተገንብቶ አገልግሎት መስጠት የጀመረው ለአገልግሎት ከበቃ ጊዜ አንስቶ በዚህ ቀበሌና በዙሪያው ለሚመጡ ከ18000 በላይ ለሚሆኑ ለአካባቢው አርብቶ አደርና አርሶ አደር ማህበረሰቦች የሕክምና አገልግሎት መስጠት ችሏል። የጤና ጣቢያው ድንገተኛና ተመላላሽ ታካሚዎችን ጨምሮ ተኝተው ለሚታከሙ የሕክምና አገልግሎት እየሰጠ የሚገኝ ሲሆን የሕክምና ምርመራ፣ የላቦራቶሪና የመድኃኒት ቤት አገልግሎትም ይሰጣል። የግንባታው ወጪ ሙሉ ለሙሉ የተሸፈነው በቆላና አካባቢዎች የኑሮ ማሻሻያ ፕሮጀክት አማካኝነት ሲሆን የዚህ አካባቢ ማህበረሰብም የሕክምና አገልግሎት ለማግኘት ይጓዝ የነበረውን በትንሹ ከ50 ኪሎ ሜትር በላይ መንገድ ያስቀረ ፕሮጀክት ነው። ሲካለው ሐንሶቶ ሐሩን ዳክተር ኦጎ ሱኪ ሚችሪን ደጋህብሩ ወጪ ሚችሪን halkan ደጋህብሩ ያሱ jiraan 50 ኪሎ ሜትር waxa laga yaabaa waxa dhici jirtay inta hooyada 50 ኪሎ ሜትር la sii wado ከዚህ ቀደም ነዋሪዎቹ የሕክምና አገልግሎት ለማግኘት ደጋህቡር ድረስ መሄድ ይጠበቅባቸው ነበር። ነፍሰ ጡር ሴቶች ለመውለድ ሲቸገሩም ቆይተዋል። ህፃናት ተገቢውን የጤና ክትትል ለማድረግም ሳይታደሉ ቆይተዋል። የዚህ ጤና ጣቢያ መገንባት እና አገልግሎት መስጠት እነዚህንና ሌሎች በርካታ ችግሮችን የቀረፈ ነው። አደጊ ሆየደ ለገ ሙሉልይ ያዲ ኮዲ ማንታይ ጉሪሂ ኮቸስኪ qalabki dhamaan wixii macni hooyada laga umulini dhiig joojintii wixii baa kan lagu keenay adeegii ከአርብቶ አደር ወደ ከፊል አርሶ አደር የሚደረገው ሽግግር ውጤታማ እንዲሆንና በእርሻ ስራ ምርታማነትን ለማጎልበት ለከፊል አርሶ አደሩ የሚደረጉ ሁለንተናዊ ድጋፍን ማጠናከር ያስፈልጋል። እንደ ሶማሌ ክልል ለእርሻ አመቺ የሆነ መልክዓ ምድርና ለመስኖ አገልግሎት መዋል የሚችል የከርሰ ምድርና የገጸ ምድር ውሃ ሀብት ለታደሉ ክልሎች በግብርናው በተለይም በእርሻ ላይ የሚከናወኑ ስራዎች የነገን በምግብ ራስን የመቻል ውጥኑን ለማድረግ የሚኖራቸው ሚና የጎላ ነው። በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክትም አነስተኛና መካከለኛ የመስኖ ልማት ስራዎችን ከማከናወን ባለፈ የተሰሩ የሚገኙ የአፈርና ውሃ ጥበቃ ስራዎች በዝናብ ጊዜያት የሚከሰት የጎርፍ አደጋን ከመከላከል ባለፈ የአፈር መሸርሸርን በመከላከል ምርታማነትን ለማሳደግ ከፍተኛ አስተዋጽኦ አላቸው። ዱልካ አረመዶግ ዶል ደላዓይ አዩሃ dilaacaas waxa uu ka bilaabay kolkii horeysay maadaama riigga la sameeyay
baabuurtii riiga sameynaysay ayaa wadada aad u martay markaa laag bay noqotay maadaama dhulka carramadow yahay beero fara badan እዚህ አካባቢ የሚገኝ አፈር ጥቁር አፈር ነው። የመሬት አይነቱም በዝናብ ወራት በፍጥነት የሚሸረሸር በመሆኑ አካባቢው ለከፍተኛ ጉዳት ተጋልጦ ቆይቷል። በዚህ የተነሳ ይህ ስፍራ የተራቆተና በየቦታው የተሸረሸረ ነበር። በተለይ ጎርፍ መሬቱን እየቆረጠ ሸለቆ እየፈጠረ ነበር። ነዋሪው በዚህ ስፍራ እንደ ልብ ለመንቀሳቀስ እና የግብርና ስራውን ለማከናወን ሲቸገር ቆይቷል። በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አማካኝነት በዚህ ስፍራ የተሰሩ የአፈርና የውሃ ጥበቃ ስራ የሚያገለግሉ የሚያሰሩ እርከኖች በዚህ ስፍራ አፈር እንዳይሸረሸር አግዟል። ይህ ስፍራ ላይ በተለይ በዝናብ ወራት ውሃ ስለሚያቁር ለእርሻና ለከብቶቻችን በስፋት እንጠቀማለን። ድጋፍ ላደረጉልን በሙሉ በዚህ አጋጣሚ ምስጋና ማቅረብ እፈልጋለሁ። xabiiska noo sameeyo wiirka noo sameeyo aad baan ugu hambalyeynaa sababtoo sidii la doonayay iyaga soo baxan sidii la doonayay anaguna uga faa'iideysanay aad bay u mahadsanyihiin xafiisku wax badan way noo qabteen wax qabadkeedii hadii aan ka warbixiyo koow wiirkan wuxuu ka qabtay ceelka buuta caawine la yiraahdo yuu ka qabtay biyihii ku harbacayay ama biyihii jiirayay ee qaadayay ayuu wiirkan ka qabtay faa'iidada labaad uu leeyahay laagtan aniga dhex taaganahay laag weyn bay ahayd laagtii weynay wuxuu qabtay ይርከን ከመሰራቱ በፊት ከላይ የሚመጣው የጎርፍ ውሃ በአካባቢው ላይ ከፍተኛ ጉዳት እያደረሰ ቆይቷል። አፈሩን ጠርጎ መሬቱን በመቁረጥ ትልቅ ሸለቆ ስለሚፈጠር አካባቢውን እየጎዳ ነበር። አሁን በቆምንበት ቦታ እስከ 3 ሜትር ጥልቀት ያለው ሸለቆ ተፈጥሮ ነበር። መሬቱ ከታሰረ ጊዜ አንስቶ የሚሸራተት መሬትና የሚሸረሸር አፈር እንዳይኖር አግዟል። በዚህ አካባቢ አብዛኛው አርሶ አደር ነው የሚኖረው። የዚህ መሬት መታሰር በአካባቢው ውሃ እንዲያቁሩ አፈር እንዲጠብቅና ተፈጥሮ እንዳይዛባ እያገዘ ይገኛል። ayaa u kala kacaan kolka labada fay ku kacaan dadka halkan qodanayay waxay biyihii baa iyaga fadhiistay oo ma garanaysaa haruur ka heleen wixii laga beeray baa ka heleen marka faa'iidadaas ay leedahay kolka la yiraahdo weerkan LRB ay samaysay faa'iidadaas oo kan talabaad waxay LRB keentay shirkada waxay samaysay xoolo dhaqato la yiraahdo oo ay u iibisay arigii ayay ka faa'iideysteen dadkii koow በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክቶች አማካኝነት ለነዋሪዎች ዘርፈ ብዙ ድጋፎች እየተደረገ ይገኛል። ለዜጎች የገንዘብ ድጋፍ በማድረግ በተለያየ የሥራ ዘርፍ እንዲሰማሩ ማድረግ የተቻለ ሲሆን የቀበሌያችንን ነዋሪዎች በህብረት በማደራጀትና እንደ ፍየልና በግ የመሳሰሉ እንስሳቶችን ገዝቶ በማከፋፈል ነዋሪዎች እንስሳቶችን እያረቡና እየሸጡ ከሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን እያስተዳደሩ ይገኛል። አፍርታ ሽርካት ቆላ waxa la yiraahdaa iskaashato isku ururo la yiraahdo kaydii amaah la yiraahdaa qolada kaydii amaah la yiraahdo oo sidii hagbad ahaan oo kala kadib sidii hagbad ahaan hore kale ay marka hore lacag u ururin jireen kadibna waxa ku dareen 400 kun baa lagu daray የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት በሶማሌ ክልል በቀጥታና በተዘዋዋሪ 1 ሚሊዮን የሚጠጉ ዜጎችን ተጠቃሚ ያደረገ ሲሆን በተለይ ድርቅን የመቋቋም አቅሙ የዳበረ ማህበረሰብ በመፍጠር ረገድ ፕሮጀክቱ አይተኬ ሚናን ተጫውቷል። አጠቃላይ ሲታዩ ፕሮጀክቱ ከዚህ በፊት ፕሮጀክት ነበር BCD ፓስቶራል ዲቨሎፕመንት ቢሮ የነበረ ቢሮ ነበር BCDB ከBCDB 3 ቀጥሎ ነው ይሄ ፕሮጀክት የተጀመረው 2019 አጠቃላይ የኛ ክልል ድርሻ ላይ የደረሰን ወረዳዎች ፕሮጀክቱ ስራ የጀመረው 36 ወረዳ ነበር አጠቃላይ እና ከፕሬዚደንት ጽህፈት ቤት ኃላፊ ስር ነው የዋለው ፕሮጀክቱ እና ከ2019 ጀምሮ እስከ 2025 መጨረሻው አመት የነበረች ስራው ያካውነው እንደዚህ ትሪሊክ ስራዎች ነው የሰራው እና ዋናው ኦብጀክቲቭ ዲቨሎፕመንት ኦፍ ፓስቶራሊስትስ
ነው ዋናው ኦብጀክቲቭ እሱ ነው። ኢንሃንስመንት ኦፍ ላይቭሊሁድስ ኦፍ ፓስቶራሊስት እና አግሮ-ፓስቶራል ኮሚኒቲስ ኢን ዘ ሪጅን ላይክ የ36 ወረዳዎቹ እንትን እንዲኖራቸው ሬዚሊየንት እንዲኖራቸው ከድርቅ ከምንም ከሁሉም ነገር እንትን እንዲኖራቸው ሬዚሊየንት እንዲሆኑ ነው ያደረገ የነበረ ያለውና እንደዛ ነው። የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት በእኛ ክልል በጣም ትልቅ አስተዋጽኦ ነው ያደረገው። ህዝቡን በከፍተኛ ሁኔታ ተጠቃሚ ያደረገ ፕሮጀክት ነው። እንደምታውቀው አካባቢው ወይ ክልሉ የነበረበት የልማት ቤት ስራ ወይ ደግሞ የልማት ክፍተቶች በክልሉ በጀት ብቻ በመደበኛ በጀት ብቻ ወይም በመደበኛ የልማት ስራዎች ብቻ መሙላት የሚቻልበት ሁኔታ አልነበረም። ስለዚህ ባለፉት 7 ዓመታት የጸጥታ ሁኔታ በጣም የተረጋጋና ለልማትም አጋዥ የነበረበትና የተደላደለ ሁኔታ የተፈጠረበት ሁኔታ አሰራር ስለነበረ በፕሮጀክቱ ብዙ አካባቢዎች በእኛ ክልል ከ36 ወረዳዎች ካሉት ወረዳዎች ውስጥ 36ቱ በዚህ ፕሮጀክት የታቀፉ ናቸው። ስለዚህ በዚህ ፕሮጀክት ትላልቅ መሰረተ ልማቶች በተለይም ደረጃውን የጠበቀ የጠጠር መንገዶች፣ የውሃ ፕሮጀክቶች፣ ጥልቅ የውሃ ጉድጓዶች እና ለሰውም ለእንስሳትም ንጹህ የውሃ አቅርቦት፣ መለስተኛ ድልድዮች፣ የመስኖ ስኪሞች ተሰርተው ለአገልግሎት የበቁበት ሁኔታ ያለው። ፕሮጀክቱ የተፈጥሮ ሀብት አስተዳደርን በማዘመን ለህብረተሰቡ ማህበራዊና ኢኮኖሚያዊ ችግሮች በጥናት ላይ የተመሰረተ መፍትሄን ለማበጀት አግዟል። አጠቃላይ ፕሮጀክቱ 4 ኮምፖነንት ያላቸው 3ቱ ስራ የሚያሰራቸው ነው። ፕሮጀክቱ አንዱ ፕሮጀክት ማኔጅመንት ነው። መጀመሪያ ኮምፖነንት ኢንተግሬትድ ራንጅላንድ ማኔጅመንት ነው የሚባለው። እሱ ስር ላይ የሚሰራው ስራዎች ማት ስራዎች ነው የሚሰራው። አንዱ ስራዎች ናቹራል ሪሶርስ ማኔጅመንት ስራዎች ነው የሚሰራው። በተለይ ህዝቡ እና ፓስቶራሊስት እና አግሮ-ፓስቶራል ኤሪያዎቹ እርሻ የሚሰሩበት ቦታዎች እና ዲግሬድድ የሆኑት ቦታዎች ዲሊኔት ተደርጎ ስራዎች ሌላ ስራዎች እና አሰስመንት ተሰርቶ የሚያስፈልጋቸው ሪሃቢሊቴት ማድረግ ስራዎች ተደርጎ ከስቴክሆልደሮች ጋር ከግብርና ቢሮ ጋር አብረን ስለምንሰራው የሆነ ስትራክቸሮች አይደንቲፋይ ተደርጎ ከዛ በኋላ ነው ኢምፕሊሜንቴሽን የሚሰራው። የተለያዩ ስራዎች አሁን ሰርተናል። ኒው ቴክኖሎጂ ያለ አሁን አብረን ከስቴክሆልደር ጋር እየሰራን የነበረው አንዱ ሰክሴስፉል የሆነው ስራዎች ማለት የምንችለው ዋተር ስፕሬዲንግ ዌር የሚባል ማት ስትራክቸሮች እየሰራን ከ200 በላይ ስትራክቸር ሰርተናል እስካሁን። ፋርሚንግ ኤሪያዎች ኮሚኒቲ ፋርሚንግ የሚደረጉት ቦታዎች የነበረውና ዲግሬድ የሆነው ሪሃቢሊቴት ለማድረግ ነው እኛው የሰራነው እስካሁን። ሌላ ስራዎቹ የሚታወቀው ይሄ አሁን ሪሲዲንግ እንሰራለን፣ ጋሊሬሽን የተመቱት ቦታዎች ሄልት ሳይት ትሬሲንግ ምናምን የተለየ ስትራክቸር ኮምባይንድ ስትራክቸሮች የሰራን ነው የሚገኘው 36 ወረዳዎች። አንዱ ሌላ ኮምፖነንት እዛው ላይ ያለው ስትራቴጂክ ኢንቨስትመንት የሚባል አለ። እዛው ኮምፖነንት ላይ ኢንተግሬትድ ራንጅላንድ ማኔጅመንት ውስጥ ላይ ስትራቴጂክ ኢንቨስትመንቱ ምንድነው? መጀመሪያ ፕሮጀክቱ ሲጀምር 8 ራንጅላንድ ማኔጅመንት ኢንቨስትመንት ፕላን ሰርተናል። ወደ ኮሚኒቲ ጋር ሄደን ከነሱ ጋር ተቀምጠን what is you need ብለን ጠይቀን እሱ ዶኩመንት ሰርተን ኦልሬዲ ፐብሊሽ አድርገናል። በሱም አይደንቲፋይ ያደረግነው ከኮሚኒቲ ጋር ተቀምጠን አይደንቲፋይ ያደረግነው ፕሮጀክቶቹም ፋይናንስ ያደርገናል። በተለይ እዛው ላይ የሚከተተው ምንድናቸው? ውሃ አለ የምንሰራው፣ ጉድጓዶች አሉ፣ ኤክስፓንሽን የምንሰራው አሉ፣ መንገዶች አለ፣ ብሪጆች አሉ፣ እንስሳት የሚያስፈልጋቸው ስትራክቸሮች አሉ፣ ላይፍ ስቶክ ማርኬት፣ ቬተሪነሪ ክሊኒኮች አሉ፣ ሪጂናል ላቦራቶሪዎች አሉ። ሁሉ 3 ትልቅ ሪጂናል ላቦራቶሪዎች ሰርተናል። አሁን ክልል ላይ ስታየው መንገዶቹም ብሪጆቹም አሉ።
እና የተለየ ስራዎች like it's not one thing የሁሉም ስራዎች የሚያስፈልገው እነሱ እዛው ላይ ያወሩት ስራዎች እንዳለ ነገሮች ኦሬዲ ቅድ ላይ አስቀምጠን ፋይናንስ አድርገን ሰርተናልና ዲሊቨር አድርገናል ለኮሚኒቲ የተለያዩ የህብረተሰብ ክፍል በተለይም ሴቶችን ተጠቃሚ ያደረገ ሴቶችን ለማህበራት በማደራጀት ማቋቋሚያ ገንዘብ ሰጥቶ በተለያዩ የገቢ ማስገኛ ስራዎች ውስጥ በማሳተፍ ኑሯቸውን የለወጠበት ሁኔታ ነው ያለውና በአጠቃላይ በክልሉ እየተደረገ ያለው ልማትን የማዳረስ ስራ በከፍተኛ ሁኔታ ያገዘ ፕሮጀክት ነው ማለት ይችላል። ሽርካት ኢፍቱም ሐላ አሳሳይ 2014 waxaan hadda dhisanahay waa sanadkii afraad baa gabagabano ማህበራችን የተመሰረተው 2014 ዓመተ ምህረት ነው። አሁን አራተኛ ዓመታችንን አጠናቀናል። በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አማካኝነት ማህበራችን የ342800 ብር ድጋፍ በማግኘታችን በአካባቢያችን የንግድ ስራ የአዋጭነት ጥናት በማካሄድ ወደ ስራ ገብተናል። በአካባቢያችን ከፍተኛ የግጦሽ መሬትና ውሃ በመኖሩ መጀመሪያ 139 ፍየሎችን ገዝተን በማህበር ማርባት ጀመርን። አሁን ላይ 166 ፍየሎች ያሉን ሲሆን ፍየሎችን በመሸጥም ካፒታላችንን 2,300,000 ብር ማድረስ ችለናል። degmada bilcilbuur nolosheedu waxay ku dhisan tahay oo la kowsatay LRB mashruuca LRB bixinaysay bahay anagu ka shirkad ahaan iyo ariyaha nala siiyay sida way sidaasan kaga faa'iidnay oo sidaasan kaga faa'iidnay faa'iidadaasaan ka helnay alxamdulillaah rabbil caalamiin mashruuca LRB aad baan ugu mahadnaqaynaa waxa kale oo wax qabadka guud ay noo qabatay ka degma ahaan waxa weeye wadooyinkii wadadii bay noo samaysay oo xilliyadii hore xilliga roobku da'ayo waxa jirtay marar badan oo dabka aan በዚህ ስራ በርካታ ጥቅም ማግኘት ችለናል። የመጀመሪያው ስራ ማግኘታችን ሲሆን ሌላው ከምንሰራው ስራ በመናገኘው ገቢ ቤተሰቦቻችንን ማስተዳደር መቻላችን ነው። አሁን እጅግ በጣም አዋጭ ነው። አሁን ላይ ጥሩ የደለበ ፍየል ከ15000 ጀምሮ እስከ 30000 ብር እንሸጣለን። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ሌሎች የመሰረተ ልማቶችን እያሟላለንም ይገኛል። ለምሳሌ ከዚህ በፊት በአካባቢያችን ምንም አይነት የውሃ መሰረተ ልማት ባለመኖሩ እንኳን እንስሳት ልናረባ ይቅርና ለምንጠጣውም ለማግኘት እንቸገር ነበር። አሁን ለኛም ለፍየሎቻችንም የሚያገለግሉ በርካታ የውሃ መሰረተ ልማቶች በመሰራታቸው የውሃ ችግራችን ተቀርፏል። ከከተሞች ወደ ቀበሌያችን የሚያስገባው መንገድ ባለመኖሩ ምርቶቻችንን ለገበያ ለማቅረብ በመናደርገው ጥረት ችግሮች ይገጥሙን ነበር። ምርቶቻችንን የሚገዙ ሸማቾች ተቸግረው ነበር ወደ ቀበሌያችን የሚመጡት። አሁን ግን መንገዱ በመሰራቱ ፍየሎችን በስፋት የሚገዙ ሸማቾች በፈለጉት ጊዜ ያለ አንዳች ችግር መጥተው ይገዙናል። በፕሮጀክቱ ሌላው በቀበሌያችን የተሰራው ጤና ጣቢያ ነው። እሱም በተለይ ለኛ ለእናቶች የሕክምና ክትትል እንድናደርግ እናም በሆስፒታል እንድንወልድ አስችሎናል። haddana alxamdulillaah rabbil caalamiin way noo ballaariyeen oo dhakhtarka way ballaariyeen waa kan wax qabad aad iyo aad u muuqda weeye wax walba DLRB way noo hirgelisay oo waa tan mashruucii dhakhtarka uu shaqaynayo dhakhtarkii hooyadii baa la geynaya qofkii bukaanka ahaa baa waarkii jiifa qof hooyadii umuleysay baa heshay goob ay ku umusho ilmihii emergency-ga ahaa xaaladiisa waa tan waa kan uu helay goob la geeyo marka mashruuca LRB aad iyo aad u mahadsan yahay boqolkiiba aad bay u mahadsan yihiin mas'uuliyiinta LRB-da iyo mashruucba aad iyo aad ugu mahadnaqaynaa alxamdulillaah rabbil caalamiin nolol anaga nooga horeysay degmada bilcilbuur LRB ka hor ma jirin lacagtiina la siiyay waxay ahayd 320 iyo 600 8 ሴቶች ሆነን ነው ከ3 ዓመት በፊት ማህበራችንን የመሰረት ነው። የቆላማ አካባቢዎችን የኑሮ ማሻሻያ ፕሮጀክት ጽፈት ቤት 300,000 ብር ድጋፍ አድርጎልን ነው ወደ ስራ የገባ ነው። የተሰጠን ገንዘብ ላይ ከራሳችን በመጨመር የፍየልና የበግ እርባታ ስራ ጀመርን። ስራው አዋጭ ነው።
አሁን ላይ ፍየሎች እያደለብን ከስር ከስር እየሸጥን እንገኛለን። እንደምታየው አሁን ላይ ከ100 በላይ ፍየሎች ናቸው ያሉን። አካባቢያችን ለፍየልና ለእንስሳት እርባታ አመቺ በመሆኑ ለስራው የሚያስፈልገውን መኖና ሌሎች ግብአቶች በቀላሉ እናገኛለን። በተለይ ዝናብ ከጣለ የመኖ ችግር ስለማይገጥመን በቀላሉ ፍየሎችን ማደለብ እንችላለን። የፍየሎቹና የበጎቹ ዝርያ ከአካባቢው ጋር ተስማሚ በመሆኑ በቀላሉ እየተራቡ ይገኛሉ። አሁን የፍየልና የበግ ገበያ ጥሩ በመሆኑ ገበያችን እያደገ ነው። ራሳችንን ቤተሰባችንን እያስተዳደርን ልጆቻችንን እያስተማርን ኑሯችንን ህይወታችንን እየቀየርን እንገኛለን። ፕሮጀክት ጽህፈት ቤቱ ከዚህ በተጨማሪ በአካባቢያችን ጤና ጣቢያ፣ መንገድ፣ ውሃና ሌሎች በርካታ የመሰረተ ልማቶችን አከናውኖልናል። በተለይ በየቤቱ በልምድ አዋላጅ እንወልድ ለነበረን ለዚህ ቀበሌ እናቶች በአካባቢያችን የተገነባውና አገልግሎት እየሰጠ የሚገኘው ጤና ጣቢያ ትልቅ መፍትሄ ነው ይዞ የመጣው። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ጽህፈት ቤትን እናመሰግናለን። waxay heeday buugtoodii iyo qalinkoodii iyo cuntadoodiiba waan ka diyaarsanaa maasha Allah aad iyo aad baan u fiican waxa weeye lacagtii kayd iyo amaahda ahaydee nala siiyey waanu ka faa'iidnay si fiican baanu uga faa'iidnay lacagtii nala siiyey waxay ahayd የተደረገልን የገንዘብ ድጋፍ ህይወታችንን ቀይሮታል። ለኛ ማህበር 200 ሺህ ብር ነው የተሰጠው። ብሩን በመጠቀም በተለያዩ የሥራ ዘርፎች ላይ መሰማራት በመቻላችን ተጠቃሚ መሆን ችለናል። እኔ የሸቀጣ ሸቀጥ ሱቅ በአካባቢያችን በመክፈት በንግድ ስራ ነው የምተዳደረው። ከዚህ የማገኘውን ትርፍ ግማሹን ለመኖሪያ ግማሹን ደግሞ ስራውን ለማስፋፋት እጠቀመዋለሁ። አሁን የማህበራችን ካፒታል 600 ሺህ ብር የደረሰ ሲሆን ቁጠባም ጀምረናል። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክትን በጣም ማመስገን ፈልጋለሁ። ስራ ሰጥቶናል፣ ገቢ አግኝተናል፣ ቤተሰቦቻችንን አስተዳድረናል፣ በአጠቃላይ ኑሮአችንን ቀይረናል። በተለይ ለሴቶች የሚደረገው ድጋፍ ሴቶች ራሳቸውን እንዲችሉና ከጥገኝነት እንዲላቀቁ ትልቅ እድል የፈጠረ ነው። በራስ መተማመናቸውን ጨምሮታል። በድጋሚ የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክትን በጣም ማመስገን ፈልጋለሁ። waanu aad iyo aad baanu u mahadsannahay oo si fiican baanu ayaanu wax uga helnay. ከ800 በላይ ኮመን ኢንትረስት ግሩፕ የሚባል አለ። የኛ የፈጠርነው ማለት ሲአይጂዎች ግራንት እንሰጣቸዋለን። $8000 እየሰጠን ይገኛል ነበር እና እንደዛ ሰጥተን አንተዋቸውም። ቲማችን ስላለ ግራውንድ ላይ እዛ ተቀምጦ እነሱ ፎሎው አፕ ያደርጋሉ። ላይክ ምን እንደሰሩ ምን ፕሮፊት ያገኙ የሰሩ ናቸው አክቹአሊ ብለን እዛው ላይ ወረዳው የተመደቡት ሰራተኞቻችን ፎሎው አፕ እየሰሩ ይገኛሉ። በእነሱ ውስጥ በጣም ለውጥ ያገኙ በጣም you cannot imagine like how they improve like አንዱ 10 ሚሊዮን ያለ ሰው ልታገኝ ትችላለ። 8000 የሰጠን ማለት $8000 የሰጠን 1 ሚሊዮን ማይደርስ ነገር ሰጠን። አሁን ቤኔፊታቸው ቢዝነስ ምናምን ሰርቶ 10 ሚሊዮን የሚያገኙት እጃቸው ያለው ልትገኝ ትችላለ። እና አንድ ሰክሰስፉል የነበረው ይሄ ኮመን ኢንትረስት ግሩፕ ነው። ስራ ፈጠራው ማለት በጣም ከ800 በላይ ሰርተናል 6 ወረዳችን። ሌላስ በዚህ ኮሚኒቲ ላይ የሰራን ዋናው የነበረው ሌላ አንድ አለ like saving and credit cooperatives የሚባላሉ ሳኮስ የሚባላሉ የኛ የፈጠርነው 80 አካባቢ ነው የሚደርሱት። ፋይናንሻል ኢንስቲትዩሽን ያለው ወረዳዎች ነው የሚሰሩት። እነሱ ፋይናንሻል አገልግሎት ነው የሚሰጡት ለህዝብ፣ ለራሳቸውም ለህዝብም ይሰጣሉ። ክሬዲትም ሎንም ይሰጣሉ እርስ በርሳቸው። እኛም ሴግመንት ሰጥተናል፣ ኢምፓወር አድርገናል፣ ኢኩዊፕመንትም እቃ ምናምን ሰጥተናል። በተለይም መለስተኛ የተፋሰስ ስራዎችን ያው የካናሎችን በአዲስ መልክ በመስራት ህብረተሰቡ በምግብ ራሱን እንዲችል እና ለድርቅ እና የአየር ንብረት ለውጥ የማይበገር ህብረተሰብ የመፍጠር ስራዎችን በከፍተኛ ሁኔታ እየሰራ ይገኛል። ይህ ደግሞ በፊት ያው በአርብቶ አደርነት ብቻ የሚታወቁ የነበረ አካባቢዎችን በከፊል አርብቶ አደርነት ማለት
የተለያዩ እህሎችን እና የተለያዩ ፍራፍሬዎችን ያው ለገበያ የሚቀርቡ ፍራፍሬዎችን እያቀረቡ አንዳንድ አካባቢ ደግሞ ወተትን ራሱ የግመል ወተትን በተለያየ እና የላም ወተትን የተለያዩ እንስሳቶችን ብቻ ለእርድና ለገበያ የሚያቀርቡበት ሁኔታ የእሴት ሰንሰለት በመፍጠር ከገበያ ጋር እንዲተሳሰር በማድረግ እና የተለያዩ ስልጠናዎችን በመስጠት የተለያዩ አካባቢዎች የሚገኙ በተለይም ሴቶችን በከፍተኛ ሁኔታ ተጠቃሚ ያደረገ ስራ ሰርቷል ማለት እችላለሁ። ይህ ደግሞ በፊት ያው ከተረጂነት ሲኖሩ የነበሩ እንትኖችን ከዛ ተረጂነት ወጥተው ራሳቸው አቅም ፈጥረው ኑሯቸውና ኢኮኖሚያቸው የተሻሻለበት ሁኔታ ነው ያለው። ስለዚህ የተሰሩት የገጠር መንገዶችም አንድን ወረዳ ከሌላ ወረዳ ጋር የማስተሳሰር በአንድ አካባቢ የሚመረተው ምርት ወደ ሌላ አካባቢ እንዲመጣ ወደ መሀል አካባቢ እንዲመጡ የማስተሳሰር ገበያን የማስተሳሰር የተለያዩ የእንስሳት ገበሬዎችንም በመስራትና ለአካባቢው ተጨማሪ እንትን በመፍጠር የአካባቢው ኑሮ እንዲሻሻል በከፍተኛ ሁኔታ ያገዙ ፕሮጀክቶችን ቀርጾ ህብረቱን ተጠቃሚ ማድረግ ችሏል። በከፍተኛ ክትትልና ድጋፍ ተግባራዊ እየተደረገ የሚገኘው ፕሮጀክቱ የማህበረሰቡን የኑሮ ደረጃ በማሻሻል የህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ በሚያስችሉ ተግባራት ላይ ውጤታማ ስራዎችን ማከናወን ተችሏል። ቅንጅታዊ አሰራሮችን ማጎልበት ደግሞ የፕሮጀክቱ አተገባበር ጠንካራ ጎን ተደርጎ የሚወሰድ ነው። ቤዚክ ሰርቪስ ነበረ ኢምፕሩቭመንት ባል ነበሩ ዋናው አሁን BCDB ላይ ዋናው ትኩረት የሚሰጠው በዚሁ ኮምፖነንት ነበር የሚሰራው። ከ211 ፕሮጀክቶች አጠቃላይ የሚደርሱት በዚሁ ኮምፖነንት ተሰርቷል። እዛው ውስጥ ላይ ምን አለ የሚባል ሲባል 55 ስኩሎች አሉ እዛ ላይ የሰራን በዚህ ወረዳዎች መካከል 55 ስኩሎች ብርካ ውሃ ብርካ የሚቀመጡት ውሃ አሉ። ትንሽ ስሞል ስኬል ኢሪጌሽኖቹ ትንሽ ካናሎች አሉ እዚሁ ላይ የሰራኑ። ጤና ጣቢያዎች አሉ የሰራን እዚሁ አካባቢ ላይ ቬተሪነሪ ጤና ጣቢያዎችም አሉ እዚሁ ላይ የሰራኑ። እስከ 36 ሂውመን ሄልት ቦስ ሰርተናል እዚሁ በቃል ላይ እንደዚህ አይነት ሰርቪሶቹ ነው የሚገኘው እንደዚህ ኮሚኒቲ ላይ እና አጠቃላይ 211 ፕሮጀክቶች ሰብ ኮሚኒቲዎች ውሃም አለ ኤክስፓንሽን የሰራኑ በዚሁ እና እንደዚሁ ቦንዶች አሉ የተሰራው በዚሁ ኮምፖነንት እና አጠቃላይ 210 ፕሮጀክቶች ነው የሚገኘው ዛሬ ሰርቪስ የሚሰጠው ለኮሚኒቲ። ያው ፕሮጀክቱ የተለያየ ኮምፖነንቶች ያለው ከመሆኑ የተነሳ በክልሉ ካሉት መሰል መስሪያ ቤቶች ጋር ከውሃ ቢሮ፣ ከጤና ቢሮ፣ ከመንገድ ልማት ቢሮ፣ ከመስኖ ልማት ቢሮ ጋር ተናቦ ያው ክፍተት ያለባቸው አካባቢዎች በክልል ቢሮዎች ከበር ያልተደረጉ አካባቢዎችን ለይቶ ለዛ እቅድ አዘጋጅቶ በዛ መሰረት ነው ፕሮጀክቱ እየተተገበረ ያለው። ስለዚህ አጠቃላይ በክልሉ የተገኘው የተሰራው የልማት ስራዎች ውስጥ ያው በትልቁ አሻራውን ያሳረፈበት እና ብዙ አካባቢዎችን ኑሯችን የቀየረበት ስራ ነው በፕሮጀክቱ የተሰራው። ይህ ደግሞ ያው ድግግሞሽ እንዳይፈጠር እና ያለውን ሪሶርስ በአግባቡ ለመጠቀም በአንድ ቦታ የሚሰራው ሌላ ቦታ እንዳይደገም ያው የቅንጅት ስራ ያው በዋናነት በክልል ርዕሰ መስተዳድር ጽሕፈት ቤት ነው ኮኦርዲኔት እየተደረገ የሚሰራው። ስለዚህ ከፕሮጀክት ቀረጻ ጀምሮ እስከ ክትትልና ድረስ ያው ከተለያዩ ማህበረሰብ ክፍል ከሚመለከታቸው የክልል መስሪያ ቤቶች ጋር ተናበው የሚሰራ ፕሮጀክት በመሆኑ ትልቅ አቅሙና ትልቅ ገዛ ያደረገ ፕሮጀክት ነው ማለት እችላለሁ።
የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት በሶማሌ ክልል በተለይም የመንገድ፣ የመጠጥ ውሃ፣ የጤና፣ የግብርናና የአካባቢ ጥበቃ ስራ ወደ ተሻለ ደረጃ ከፍ እንዲል አስተዋጽኦ አበርክቷል።